ሰው እንግዲህ በጣም አሪፍ የሆነ ኮምፎርታብል የሆነ ማቴሪያል ነው። ከዛ ደግሞ ትልቀቱስ አይደል በጣም ትልቅ ነው። ይሄ እንግዲህ እንደምታዩ አገር ነው የሚለብሰው። በጣም እውነት ነው ነገር ደስ የሚል እንትን ነው። ከለሩ ደስ ይላል እንዳልነው ቅድም። ይሄም ኮተን ነው። ይሄ ለዛ ነው ለስላሴ ራሱ ያስታውቃል። ያስታውቃል። አሁን ገብተሽ ተኝተኛል አለ እና እኔ ብዙ ጊዜ የሚያጋጥመኝ ልንገርሽ መኝታ ክፍል ውስጥ ከተኛሁኝ በኋላ ሙቀት አለ ብለናል። ከዛ በቃ ሁሌ ኮምፎርት ላይ እንዲቀመጥ አልፈልግም። ለምን ያቃጥለኛል ሰውነት እንዲፈልግና ሁሌ በቃ ወይ ወደ መሬት ተጥሎ ምናምን ነው እንትምለውና ያ የሚሆንበት ምንድነው ማቴሪያል በጣም ወሳኝነት አለው። ከላይ በምንለብስበት ጊዜ ቆዳችንን ያቃጥለናል። ይሄ ሙቀት የሚፈጥር ቅድም የማቃል አንደኛም እኮ ኮተን መኖሩ እኮ በኮተን መሰራቱ ወይ በውስጥ ኮተን መኖሩ የሚጠቅመን ለዛ ነው የማቃጠል ስሜት ቅድም እንዳልሽው አንቺ የሚያጋጥምሽ እኔ ራሱ እንዴት ነው በቃ ምክንያቱም ኮምፎርት ስንተኛ በጣም ኮምፎርት እንፈልጋለን። ምክንያቱም እንዳልኩሽ የቀን ውሏችንን ኤቭሪቲንጋችንን ማታ ላይ ነው ወይ ገብተን ስናርፍ ነው ያን ነገር እንትን የምንለውና በጣም ኮምፎርት ስለምንፈልግ ይሄ ወይ እንዲያቃጥለን ምንም እንዲለን አንፈልግም። ጀስት ኮምፎርታብል ሆነ መተኛት ነው የምንፈልገውና ይሄኛው አንደኛውም ጥቅሙ የማቃጠል ስሜት አይኖረውም። በጣም ልስላሴ ያለው በጣም ነው የሚጠሰልሰው እና እንዳልሽው ነው። ከዛም በኋላ ደግሞ የራሱ ዲዛይንም የሚያምር ነው። ያው ስነ እንግዲህ ለመኝታ ቤት ስትመርጭ እኮ እንግዲህ ቀለም እንኳን ስንመርጥ እንዴት ነው ያምራል ወይ ያምራል እንላለን እና እንደዚህ አይነት ማቴሪያሎች ደግሞ የሚያምሩ ናቸው። ፋሽን የማያልፍባቸው ረጅም ላለ ጊዜ ገዝተን የምንጠቀማቸው የማይደብሩ አይነት ስለሆኑ በጣም የሚያማምርም ከለር አለው። ቅድም እንዳልነው በነጭ አለው፣ በግሬ ከለር አለው፣ ከዛ ደግሞ ይሄኛው ከለር አለ ማለት ነው። ከዛ ይሄ እንግዲህ ተመልካቾቻችን ለሜትር ከ80 አልጋ የሚሆን ነው። እንደውም እኛ አልጋ ላይ ተረፍ ብሏል። ስለዚህ እንግዲህ ተመልካቾቻችን በየቤቶቻችሁ ለሜትር ከ80 አልጋ መሆን የሚችል ኮምፎርት ነው ማለት ነው ይሄ። ሌላ አማራጭም አለ ሜትር ከ50 ደግሞ ከፈለጋችሁ አለ እንደየ አማራጩ ማለት ነው። ከለር አማራጭ አለ፣ የሳይዝ አማራጭም አለ። እኔ እውነት ለመናገር በጣም ከዚህ በጣም ያደነኩት ያለሁት ስቴል ኮምፎርታብል መሆኑና ውስጡ ያለው ማቴሪያል በደንብ ኮምፎርታችንን ፑፍ እንዲያደርገው በተለምዶ እንደዛ ስለሚል ማለት ነው እንደዛ የሚያደርግልን አይነት ማቴሪያል ስለሆነ ያለው በጣም አሪፍ ነው። በዛ ላይ ደግሞ ስፌቱ ራሱ ቅድም ለበትራሱ አይነት እንዳለው ይሄ በአንዳንዴ በማሽን ስናጥብ ምናምን ነገር ይቀደድብናል ብለን በጣም ነው የምንሰጋውና በስትክክል የተሰፋ ይሄ እንዴት ነው ስፌት ላይ የሚያስቸግረንም ስፌት ይቀደዳል አይቀደድም ብለን የምንቸገርበት አይደለም። እና ደግሞ ይሄ ተሰብስቦ በአንድ ሳይድ የሚሄደው ወይ የመሳሳት ምናምን ነገር ያለው ባለበት አጥበንም ስንጠቀመው ድጋሚ ባለበት የምናገኘው ማቴሪያል መሆኑ ልስላሴው ስፔሻሊ ልስላሴው እንደሽ ነው። እንደውም ስፌቱን እያየሁት ነበርና ከላይ በኩል ያው የተሰፋበት አለ፣ በዚህኛው በኩል ጭራሽ ምንም አይነት ስፌት የለም ልሙጥ ነው ያለውና በውስጡ ያለው ማቴሪያል እንግዲህ በደንብ ከዛ ጥግ እስከዚህ ጥግ በደንብ ፊል እንደተደረገ በዚህ እንኳን ማየት እንችላለን ማለት ነው። ብዙ ጊዜ እውነት ለመናገር አይ ቲንክ በፊት ብርድ ልብስ እናደርግ ነበር አይደለ የእንትኑን አሁን ደግሞ ብዙ ጊዜ አብዛኛው ወደ ኮምፎርት ስዊች ያደረግን ይመስለኛል እና እንደዚህ አይነት ኮምፎርቶችን ያው አንደኛ መኝታ ቤትን ከማሳመር አንጻር ከጥቅማቸው አንጻር ቅድም እንዳልሽው አበባ እንቅልፍ በጣም ወሳኝ ነገር ነው ለስራ ለእያንዳንዱ ለምናደርገው ነገር የሰው ልጅ ቢያንስ ስንት ከ8 ሰዓት ወይ እስከ 7 ሰዓት እንቅልፍ ማግኘት አለበት ይባላል አይደል? ጤነኛ ሆኖ እንዲንቀሳቀስ እንግዲህ በትክክል መተኛት አለበት ማለት ነው። በቂ እንቅልፍና እረፍት ደግሞ ለማድረግ የምንጠቀማቸው የምንለብሳቸው የምንተራስባቸው ነገሮች በጣም ወሳኝነት አላቸው። ከዚህም አንደኛውና ዋነኛው የሆነ ነገር የምንለብሰው ነገር ነው። እነዚህ እንግዲህ ማቴሪያላቸው በጣም አሪፍ ነው። ከኮተን የተሰሩት ብለናል። በውስጣቸው ፋይበር ማቴሪያል ስለሆነ በደንብ ሞር ኦፍ ፑፍ እንዲል ነገር ያደርግልናል። ከዛም ደግሞ ባለፈ የማቃጠል ምናምን ስሜት እንዳይኖረው ኮምፎርት ተሰምቶን ልስላሴም ስላለው የማቃጠልም የምንም አይነት ችግር አይኖረውም። ጀስት መተኛት ብቻ ነው። ይሄንን እንደምን እያሰብኩ እንደገና አንዳንዴ ኮምፎርት እንደዚህ ሳሎን ቤት ኩል ይዘን መጠኛው እንደዛ አደርጋለሁ ወይ ሙቪ ምናምን ነገር ለማየት ተሰበሽ ሙቪ እንትን ያለሽ ከዛ አንዳንድ ሰው ደግሞ ቁጭ ብለሽ ራሱ ስታወሪ ከቤተሰብ ጋር ስራ ምናምን የሚሰራም ሰው ሜቢ ማታ ደግሞ አንዳንዴ ይበርዳል። ስለዚህ እቺ የትም ቦታ ላይት ነው እውነት ለመናገር እንደሚታየው ይሄ በጣም እንትን ይሄ ክብደት ያለው አይነት ነገር አይደለም። በጣም ላይት ነች እንደምታዩት ተመልካቾቻችን። ይሄ ቀለል ያለ ከብድ አይደለም እንዳልሽው ከሜታ ቤት ሳሎን ኤቭሪዌይ ይዛ ነው መንቀሳቀስ የምንችለው ነገር ኢቭን ስራ እንኳን እየሰራን ቁጭ ብለን እንኳን ለበስ አድርገናት ሙቀት እንትን ማግኘት የምንችልበት ነው። በደንብ ጥሩ የሆነ ማቴሪያል እንደሆነ በዛ ላይ አሁን እኮ ማታ ላይ ይበርዳል አይደል? በጣም ብርዳል። ሌሊት ይሞቃል፣ ማታ ይበርዳል። እና እንደው አስበው ከስራ ካለብሽ ስትረስ መጥተሽ
ከሩጫው መተሽ ድካም ነው ቀለ እንግዲህ ሁላችንም የተሯሯጥን ስለሆነ የምንውለው ከዛ መኝታ ቤታችን ደግሞ መተን እንደዚህ አይነት ኮንፈርት ሲቀበለን በቃ መተኛት እንዴት ደስ እንደሚል ራሱ በትክክል እንግዲህ ያምራል፣ ዲዛይኑም ያምራል። ቅድም እንዳልነው ይሄ አንዳንድ ጊዜ ምን ይፈጠራል መስልሽ አንድ ነገር ትገዥውና ከዛ ቶሎ የሚሰለች ነገር አጋጥሞሽ ያውቃል ወይ? በቃ ይሄማ በቃ ላንሳው የምትይ አይነት ልቀይረው በቃ ያጋጥማል አልተመቸኝም ምናምን እና እነኚህ ግን የማይረብሹ ከለሩም እውነት ለመናገር የማይረብሽ ዲዛይኑ ራሱ በጣም የሚያምር ነው። ሶ ገዝተን መቼም ረዘም ላለ ጊዜ መጠቀም የምንችልበት ስፔሻሊ እንደዚህ አይነት ኮንፈርት የተለያዩ ማቴሪያሎች ገዝተን ረዘም ላለ ጊዜ ነው የምናነጥፈው እና የምንጠቀመው። ብዙ ጊዜ መርካቶ ቲቪ ራሱ የሚያቀርባቸው ፕሮዳክቶች እንዴት ነው አንዴ ተጠቅመሽ ምጥያቸው ወየውን ነገር የሚሆነው አይደለምና ገዝተሻቸው በጣም ለብዙ ጊዜ መቆየት የምችል አሁን ይሄ ኮንፈርት በጣም ለብዙ ጊዜ መጠቀም የምችላቸው ነገሮች ናቸውና ብር እስካወጣሽበት ሁሉ ጊዜ እንደምንለው የትኛውንም አይነት ነገር ብር ገንዘብ እስካወጣንበት ድረስ ማንም ሰው ረዘም ላለ ጊዜ እንዲጠቀም ይፈልጋል እና በእርግጥ እኛ ጋር ሲመጣ በጣም በተመጣጣኝ ጋር ቀጥታ ከአምራቾቹ እያመጣን ያለ ነው። ሆኖም ግን በደንብ ረዘም ላለ ጊዜ የሚያስጠቀማቸውን ይሄን በጣም አሪፍ የሆነ ኮንፈርት ነው ማለት ነው ይዘንላቸው የመጣን። እውነት ለመናገር እንደውም ቁጭ ብዬ ራሱ ብለብሰው ደስ ይለኛል። እንዳተኝ እንጂ እንዴት ትችው በኋላ ላይ እውነት ለመናገር ስትለብሱ ራሱ ፊልም ማድረግ የሚቻለው አይነት ኢቭን ለማቀፍ ምን ቢያሻንጉ ነው መሰለኝ። አይ ለስላሴውና ይሄ ፋይበሩ ያልሻላ ይሄ የሚያደርገው ነገር በጣም ነው ደስ የሚለው። ከስላሴው ጋር እንዲህ ስትይዙ ስትለብሽ ምናምን በጣም ኮንፈርት ነው የሚሰጠው። አንዳንድ ጊዜ እንዳልነው ነው ወይ በጣም ስስ ይሆንብንና በቃ ልክ እንደ ሻርፕ ነገር ይሆንብናል። ይሄ ኮንፈርት ስለሆነ እንግዲህ በደንብ ኮንፈርተብል ነው። በደንብ ሙቀት ከሆነ ሙቀት ሊሰጠን የሚችል ሆኖ ግን የማያቃጥል አይነት ነው። ከዛ በኮተን ነው የተሰራው ብለናል። በውስጡ ፋይበር ስለሆነ እንግዲህ ቅድም እያነሳ ነው እንደነበረው ፋይበር ማቴሪያል ያለው ሁሉም እንግዲህ ተመልካቾች ከምታዩት ከዚህኛው ጫፍ ከዛኛው ጫፍ ድረስ ሙሉ በፋይበር ፊል የተደረገ ስለሆነ በደንብ ኮምፎርታብል ነው። መኝታ ቤቶች ውስጥ እንግዲህ ያው በደንብ እንትን ሳሎን ቤት የምናምጣው ካላችሁ እንግዲህ ሊሄድ የሚችል አይነት ይሄዳል። ቀላል ስለሆነ ላይት ዌት ነው፣ መንቀሳቀስ ይችላል ማለት ነው። እኔ እንደው ከመናገር አባብት የሚያረሱ ደስ ይለኛል፣ ግን ለተመልካቾቻችን ኢንፎርሜሽን መስጠት ስላለብን እናንተ እየደወላችሁ እያዘዛችሁ መደወላችሁን አታቋርጡ። እነዚህን ሁሉ ከመርካቶ ቲቪ ማግኘት ትችላላችሁ። ቅድም እንዳነሳ ነው ኢትዮጵያ ታምርት ላይ የተገናኘ ነው። እንደውም በጣም ጥሩ አጋጣሚ የሚገርምሽ ነገር ስናይ እንደውም እዛ የተለያዩ ነገሮችን አየንና እንዲህ ዋው ኢትዮጵያ በእንደዚህ በደንብ እንትን ማለት ይችላለች፣ ይህን ሁሉ ፕሮዳክት ሰው ሳይንገላታ ማግኘት ይችላል የሚለው ራሱ ትልቅ ሪሊፍ። ብዙ ሰው አያውቅም። አይ ቲንክ ለዛም ይመስለኛል ይሄኛው ትልቅ ባዛር የተዘጋጀው። ምክንያቱም ኢትዮጵያ ምን ያህል እንደምታመርት ምን ያህል ምርቶች እንዳሏት ሰዎችም ደግሞ በቀላሉ ይሄ ኢምፖርት ከውጭ የሚመጡትን ነገሮች ትተው በሀገራችን ኤቭሪቲንግ እየተመረተ እንዳለ ለማሳወቅ ስለሆነ በጣም ጥሩ ባዛር ነው። ያው ከነሱ ጋር እንድንገናኛ እንዲያደረገን ባዛር ስለሆነ በጣም ኢትዮጵያ ታምርት ላይ ጥሩ ቆይታ ነበረ። ያው እንደ መርካቶ ቲቪም እንግዲህ ዋነኛ ዓላማችን የተለያዩ ፕሮዳክቶችን ለማህበረሰቡ ቀጥታ ማድረስ ስለሆነ ያን ደግሞ በተመጣጣኝ ዋጋ ወይም ኪስን በማይጎዳ ዋጋ ነው ይዘን የምንመጣላችሁ ማለት ነው። ስለዚህ ቅድም እንዳየነው የመጀመሪያ ያየነው የትራስ ጨርቁን ነበረ። ከዛ ይሄን በጣም የሚያምር ኮንፈርት አየን ማለት ነው። ከዛ ደግሞ ቀጣይ በጣም ወሳኝ የሆነው ነገር አንሶላ ደግሞ እንግዲህ በጣም ወሳኝ የሆነው ፓርት ማለት ነው። ምክንያቱም ያው ፍራሽ አለ፣ ከዛ ደግሞ አንሶላ ካለበሰ ያው ፍራሽ ላይ ይተኛል ማለት ነው። ከቨር ማድረግ ያለብን አንድ የሚያስፈልግ ነገር አለ ማለት ነው። እዚህ ጋር የምንመለከተው አንሶላ የሚገርምሽ ከቅድም ጀምሮ እየገረመኝ ያለው ነገር ምትቀልሽ የአንሶላው የትራስ ጨርቁም የኮንፈርቱም የዚህም ተመሳሳይ ጨርቅ ቴክስቸር ነው ያለና ፊል ራሱ ስታደርጉት አሁን ይሄም አንድ አይነት ስሙዝ ናቸው። በጣም ኮንፈርት አላቸው። ገና ስትነኪያቸው ራሱ ያስታውቃል። በጣም ስላሴያቸው ያስታውቃል። እና አንሶላ የሚገርምሽ እንግዲህ ተመልካቾቻችን በጣም ብዙ ጥያቄ ነበረ፣ ብዙ ፍላጎት ነበረ። ሰዎች ስልክ እየደወሉ አንሶላ ይገባል የለም ትራስ ይባል ነበር። እና ቤድሩማችን ውስጥ እንግዲህ ሙሉ ደግሞ ከሚያደርገው አንደኛው ነገር አንሶላ ነው። በእናንተ ጥያቄ መሰረት ደግሞ እውነት ለመናገር ብዙ እንትን ብለን ነበረ ለእነሱ ለማምጣት እውነት ኮምፎርታብል የሆነ ነገር ለሰው በትክክል ጥሩ የሆነ ፕሮዳክት ማምጣት ያው የመርካቶ ትልቁ አላማ ነው። ስለዚህ እንግዲህ እኛም በደንብ አጣርተን ጥሩ የሆነ ድርጅት እስከምናገኝ ድረስ ትንሽ ጊዜ ፈጅቶብን ነበር እውነት ለመናገር። በመጨረሻም እንግዲህ ለእናንተ ጥሩ የሆነ ፕሮዳክት ይዘንላችሁ መተናል ማለት ነው። እንግዲህ እነኛ አንሶላዎች ቅድም እንዳልነው ከኮተን የተሰሩ ናቸው ሁሉም ማቴሪያሎች። የሚገርምሽ ነገር አበባ ይቺ ዩኒክ የሆነች ነገር አለ። እንግዲህ ያዩት ነበረ ብዙ ጊዜ አንሶላ እናደርጋለን እና እንትን ይልብናል፣ በጣም ይንሸራተትብኛል። ይሄ
እንዴት ነው አንጥፈሽው ከዛ በኋላ ልክ ስተኝበት ከትንሽ ደቂቃ በኋላ በቃ ዝብርቅርቅ ፍራሽ ላይ ተኛሽ ማለት የቱ ጋር ነው አንሶላውን ትፈልጊያለሽ እና እሱ በጣም አሪፍ ነው። አይ ቲንክ እንዲይዘው አይደለ? ትክክል። ይቺ እንግዲህ ተመልካቾቻችንም ያውቋታል ብዬ አስባለሁ አብዛኞቻችን። ይሄ ምንድነው አንሶላ እንትን ካደረገ ይሄ የፍራሽ መጠቅለያ የምንለው አይነት ነውና እዚህ ጋር ላስቲክ አላት። ስለዚህ ያው አንሶላ ታክ መደረግ ወደ ውስጥ ስላለበት ይቺ እንግዲህ በደንብ ፍራሻችንን እዚህ ውስጥ አድርገን እንላለን ማለት ነው። እንግዲህ ይሄ ለሜትር ከ80 የሚሆን ነው። ስለዚህ ለሜትር ከ80 አልጋ ያላቸው ሜትር ከ50 ደግሞ ካላችሁ እንትኑ አለ። ግን ሳይዙ ለፈለጉት አማራጭ በዚህ መልኩ ፍራሻችንን አቅፋ የምትይዝልን ነች ማለት ነው። ከዛ በተረፈ ግን ስለ አንሶላው ማቴሪያል ካወራን በጣም ለስላሳ ነው። በጣም እውነት ለመናገር ያው እያዘበራረቅ ነው ተመልካቾቻችንን ለማሳየት። ስለዚህ እንግዲህ ተመልካቾቻችን ያው አንሶላን ስለምናወራ ብለን ነው። አንሶላው እንግዲህ ከኮንፈርቱ ጋር ሲመጣ ይሄንን ይመስላል። ይሄኛው እንግዲህ እዚህ ጋር ያለችው የፍራሽ ማስገቢያ እዚህ ጋር አለ ማለት ነው። በላስቲክ ነው እንትን ያለው። እውነት ለመናገር ኢቨን ላስቲኩ ሳይቀር በኮንፈርታብል በሆነ ወይ ነው የተሰራው እና ላይክ ተመሳሳይ ማቴሪያል ነው። በተመሳሳይ ማቴሪያል ነው ቅድም እንዳልሽው አንሶላውም ኮንፈርቱም የትራስ ጨርቁም በተመሳሳይ ማቴሪያል ነው የተሰራው። እዚህ ጋር ላስቲክ ስላለው ስለሌለው ኦር ሰምቲንግ ተብሎ ምንም የተለየ የተጨመረበት ይሄ ውጥርም ያለ ነገር የለውም። እውነት ለመናገር በደንብ ስትሬች ማድረግ ለመግባት ነው። እንግዲህ ይሄ ፍራሻችንን የምንጠቀልልበት ስለሆነ ከፍራሻችን ጋር አንድ ላይ አድርገን እናስገባዋለን ማለት ነው። እዚህ ጋር ምንድነው እንግዲህ ተመልካቾቻችን ፍላጎታቸው ነው። አንሶላውን ከኮንፈርት ጋር በአንድ በዚህ ብቻ ማድረግ ይቻላል። ከፈለጉ ደግሞ ከዚህ በላይ የሚደረብም አንሶላ ስላለ በዛም ደግሞ ማዘዝ ይችላሉ ማለት ነው በእነሱ ምርጫ። እዚህ እንግዲህ ተመልካቾቻችን ደውለው ሲያዙ አንሶላ ይሄኛው የፍራሽ መጠቅለያ እንዳለ ሆኖ ከላይ እንደገና ተደራቢ አንሶላ የሚፈልጉ ከሆነ 2 አንሶላ ከኮንፈርት ጋር ማለት ይችላሉ። የሚገርምሽ ነገር አንሶላው ብቻውንም ማግኘት ይችላሉ ከዚህኛው ከኮንፈርቱ ውጪ። ትክክል 2 አንሶላ ከ2 ትራስ ጨርቅ ጋር ማግኘት ይችላሉ ማለት ነው። ብዙ ጊዜ ደስ የሚለው ነገር ምንድነው መርካቶ ቲቪ ምርጫ እንደፈለገ ለተመልካቾቻችን በደንብ ፍሪደም መስጠት ስለምንፈልግ፣ ምክንያቱም የሰው ምርጫ ይለያያል ወይ የኔ ምርጫ ኤቭሪባዲ የተለያየ ምርጫ ስላለው በተለያየ አማራጭ ቅድም እንዳልነው ኢቨን ከለር ራሱ የተለያየ አማራጭ ነው ያላቸው። 3 አይነት ከለር አለ በፈለጉት ከለር። ከዛ እንዳልሽው ደግሞ ከኮንፈርት ጋር የሚፈልጋለ አንሶላውን ብቻ ኮንፈርት አለኝ አንሶላ ብቻ ነው የሚፈልጉ ለሚሉ ቅድም እንዳልሽው ያው አንሶላውን ከትራስ ጨርቁ ጋር አንድ ላይ ማግኘት ይችላሉ። 2 ትራስ ጨርቅ ከ2 አንሶላ ጋር ማግኘት ይችላሉ ማለት ነው። ካልሆነ ደግሞ ከኮንፈርት ጋር ይሄኛውን አንድ ላይ እና የትራስ ጨርቅን ማግኘት ትችላላችሁ ማለት ነው። ለፈለጋችሁ እናንተ ያው ደውለው ሲያዙ ማስረዳት ብቻ ነው የሚጠበቅባችሁ ማለት ነው። እኛ ያሉበት ድረስ ይዘንላቸው እንመጣለን። ይሄ ለሜትር ከ80 የሚሆን አንሶላ ነው ብለናል። ለሜትር ከ50 ደግሞ ይሆናል። ስለዚህ እናንተ እንደ ፍላጎታችሁ እኛ ለማሳየት ስለሆነ ይዘን የመጣ ነው ማለት ነው። የሚገርምሽ ይሄ አንሶላም ልክ እንደነ ኮንፈርቶቹ አንዳንዴ ያቃጥላል፣ እንዳልሽ ይንሸራተታል። አንዳንዱ ማቴሪያል ደግሞ እንትን አይልም፣ ኮንፈርት አይሰጥሽም። ይሄ እውነት ለመናገር ይሄ ራሱ ነው ለብሽ የምተኛው ሲቀርኩኝ ነበር ቅድም። በጣም ልስላሴ ያለው ከኮተን መሰራቱ በጣም ልስላሴ እንዲኖር ያደርጋልና እንዳልሽው ትራስ ብቻ ወይ ኮንፈርት ብቻ ሳይሆን ካልጋችን ስር መጀመሪያ የሚነጠፍ አንሶላ እስከሆነ ድረስ ኮንፈርት እንፈልጋለን። አንዳንዴ በጣም ያቃጥለናል። ከትራሱ በተጨማሪ አንገታችን ፊታችን ከሚያርፍበት በተጨማሪ ሰውነታችን የሚያርፍበት ነገር ስለሆነ የማቃጠል ኮንፈርት አለመመቸት ነገሮች አሉና ይሄኛው በጣም አሪፍ ነው ማለት ሲታይ ራሱ እንትን ማለት ይችላል። ከዛ ደግሞ እንዳለ ለሜትር ከ80 ፍራሽ ሆኖ በደንብ ሊበቃ የሚችል ሰፋ አንዳንድ ጊዜ ነገሮች ባይደው አጠር ጠበብ ሲሉ እንትን ይልሻል። ምክንያቱም ወደ ውስጥ ማጠፍ የሚፈልግ ሰው አለ፣ ከዛ ብሎም ደግሞ ማጠፍ የሚፈልግ ሰው አለ እና ይሄ እንግዲህ በደንብ እንደምታዩት ሰፊና ትልቅ በጣም ትልቅ ነው። ስለዚህ እንግዲህ በደንብ እነሱ እንትን ማድረግ ይችላሉ ማለት ነው። ከለሩም በጣም የሚያምር ነው እንዳለው። ይቺኛ ደግሞ ፍራሻችንን በደንብ አድርጋ የምትይዝልን ነች ማለት ነው። በጣም አሪፍ ነው። በነገራችን ላይ እንደውም ከዚህኛው በጣም ስመለከት የነበረው እሱን ነው። ምክንያቱም እንዳልኩሽ እኔ ስተኛው በጣም ነው የሚንሸራተትብኝና እንዳልሽው እንትን ላይ ነው ፍራሹ ላይ ነው ስትነሺ ራስሽን ፍራሹ ላይ ነው የምታገኘው እና ይሄኛው መያዙ ምንም አይነት እንቅስቃሴ ብታደርጊ እንደፈለግሽ ብትሆኚ አንሶላው እንዳይንቀሳቀስ ወዴትም እንዳይሄድ ነው የሚረዳን እና ከዛ በተጨማሪ ደግሞ ልስላሴው በጣም ኮምፎርታብል ነው እንዳልነው። እንግዲህ ተመልካቾቻችን ሁሌ ለእናንተ የምናቀርበው ጥሩና መልካም የሆነ ነገር ስለሆነ ይህም እንግዲህ በጣም አሪፍ የሆኑ አንሶላዎች ከኮተን የተሰሩ የማያቃጥሉ በደንብ ኮምፎርታብል የሆኑ ለመኝታችን እንግዲህ ዋና ወሳኙ ነገር ይሄ ነው ስላልን ማለት ነው። እነኝን እንግዲህ አንሶላዎች ደግሞ ማግኘት ትችላላችሁ። እንደ ቅድም እንዳልነው
በሁለት አይነት አማራጭ ማግኘት ትችላላችሁ። አንሶላዎቹን ሁለት አንሶላ ከሁለት ትራስ ጨርቅ ጋር ካልሆነ ደግሞ ሁለት ይሄን አንሶላ ከኮንፈርት ጋር ማግኘት ትችላላችሁ ማለት ነው። ከእናንተ መደወል ብቻ ነው የሚጠበቅባችሁ። በቃ አሁን እኮ ያላችሁበት ድረስ ነው የሚደርሰው እና ሁልጊዜ እንደምንለው ማለት ነው ላይክ ቁጭ ብለሽ ቲቪ አይተሽ ኦኬ ኮንፈርት ያስፈልገኛል አንሶላ ያስፈልገኛል። ምክንያቱም እነዚህ ወይ ደግሞ አንሶላ ትራስ ጨርቅ ምናምን ቶሎ ቶሎ መቀየር ያለብን ነገሮች ናቸው። እንደዚህ ብዙ አማራጮች ደግሞ ያስፈልጉናል ማለት ነው። ከዛ ቤትሽ ቁጭ ብለሽ ነው የምታች ከአንቺ የሚጠበቀው መደወል። ከዛ በፈለግሽው የከለር አማራጭ በፈለግሽው አንቺ በፈለግሽው በምርጫሽ ቤታችሁ ድረስ። ከዛ በተጨማሪ ደግሞ ኢቨን በምን ልክፈሉላ ብለሽ የምትጨነቂበት አይደለም። በፊት እኮ ካሽ ይዘን በየባንክ እንትን እንላለን። ኤቲኤም ላውጣ ባንክ ራሱ ከኤቲኤም በፊት ራሱ ባንክ ሄደሽ ነው የምታወጪው። መንገላታት ምናምን አለ መሄድ ይጠበቅብሻል። ያ በጣም መንቀሳቀስ አለብሽ። በቃ ወተሽ ከቤት ግን አሁን እስኪ ከቤት አትወጡም ከተባለ ሙሉ ለሙሉ እያስወጣናችሁ አይደለም ማለት ነው። ምክንያቱም ቲቪ አይታችሁ ነው የምትደውሉልን። ከዛ ባንክ መክፈያም እንዳልሽው የተለያዩ አማራጮች አለን እንዳልነው ቅድም ቡና ባንክ፣ ብርሃን ባንክ አይደለ ንብ ባንክ የፈለጋችሁትን መጠቀም፣ አዋሽ ባንክ መጠቀም ትችላላችሁ። ከዛ ክፍያዎቻችሁን ከቤታችሁ ከፈጸማችሁ ደግሞ ያላችሁበት ድረስ ይዘንላችሁ እንመጣለን ማለት ነው። ከእናንተ የሚጠበቀው መደወል ብቻ ነው። እነዚህ እንግዲህ በጣም የሚያማምሩ ኮንፈርቶች እንግዲህ የተወሰነ ነው የመጡት እና እጃችን ላይ ያሉ። ስለዚህ ቀደም እያላችሁ ሳያልቅባችሁ እንድትደውሉ እንላለን ማለት ነው። እንግዲህ አሁን እውነት ለመናገር ሲዝኑ እንዳልሹ እየተቀያየረ ያለበት ነው እና የሆነ ሳለ ቅዝቃዜ ያለ የሆነ ሳለ ደግሞ ሙቀት ይመጣል እና በዚህ ወቅት እንግዲህ አንዳንዴ የምንመርጠው ማቴሪያል በጣም ወሳኝነት አለው። እነዚህ ማቴሪያሎች በብርድም ሰዓት ሙቀት ሊሰጡን የሚችሉ በሙቀትም ሰዓት ደግሞ ኃይለኛ ሙቀት የማይለቁብን አለ የማያቃጥል አይነት የሆኑ ስለሆኑ በየትኛውም ሲዝን ልንጠቀማቸው ምንችላቸው ናቸው። እንዳልነው እንግዲህ ለአልጋችን ማስዋቢያ ቤተሰብ ሆኖ ለሚኖሩ አንዳንዴ አሁን እኮ ያሰብኩት እንደው ቤት ልግዛና ሰርፕራይዝ ላድርጋችሁ እያልኩ ነው። ምክንያቱም ደስ ይላል እኮ አይደለ? በተለይ አሁን ይሄ ሜትር ከ80 ሜትር ከ50 የተለለቀ ያሉት ለቤተሰብ በጣም አሪፍ ናቸው እና ለእናት ለአባት ለአክስት ለምናውቀው ሰው ምን ልስጥ ራሱ ብለሽ ደግሞ እውነት የምንናገር ይሄ ግሬስ ያለው እቃ ነገር ስለሆነ ብትልኪው ራሱ ደስ እያለሽ የምትልኪው እቃ ነው። መኝታ ቤትሽን በጣም ነው የሚያሳምረው። በትክክል እንዳልነው ቡፍ ያለው ነገር አለ አይደለ? ገና ፋይበሩ በጣም ነው የሚያምረው መኝታ ቤት ላይ። በትክክል ውበትም ይሰጠናል። መኝታ ቤታችን እንግዲህ ቅድም እንዳልነው የምናርፍበት ቦታ ነው። ሰላም ይሄ ጸጥታ እንትን የምንልበት ስለሆነ በጣም በጥንቃቄ ለማስዋብም ለምንም ስንሞክር ብዙ ነገሮች እናደርጋለን እና ከዛ እንግዲህ በጣም የሚያማምሩ የተለያዩ ኮንፈርቶችን በሶስት አይነት የከለር አማራጭ ይሄኛው ከለር አለ ተመልካቾቻችን፣ በነጭ አለ፣ ከዛ ግሬ ከለር አለን ማለት ነው። ሶስት አይነት የከለር አማራጭ አለ። ስለዚህ እንግዲህ እነዚህ የተለያዩ የሳይዝ አማራጭ አላቸው። እንደውም ቅድም ሜንሽን ሳናደርገው የሚገርምሽ ከሜትር ከ20 ጀምሮ እስከ ሜትር ከ80። ስለዚህ እንግዲህ ጠበብ ያለ አልጋም ካለ እንደገና ደግሞ ሰፋ ያለ ቤተሰብ አልጋ ደግሞ ከሆነ በደንብ ሊያለብስልን የሚችል ስላለ እንግዲህ ከ20 እስከ ሜትር 80 ሜትር ከ50 በሶስት የሳይዝ አማራጭ ኦኬ። አልጋ አይ ቲንክ የተለመደው ሜትር ከ20 ከ80 እና ከ50 ነው። ስለዚህ እንግዲህ ተመልካቾች እናንተ በፈለጋችሁት የአልጋችሁ ሳይዝ እነዚህን ኮንፈርቶች እና አንሶላ ማግኘት ትችላላችሁ ማለት ነው። እኔ እውነት ለመናገር ከዚህ ፕሮግራም በኋላ እንደምንተኛ ምናደርግ ይመስለኛል። ለመናገር ተመልካቾች እናንተ ደውሉ፣ ያላችሁበት ድረስ እኛ ይዘንላችሁ እንመጣለን። ድጋሜ እንኳን ድንገት ዘግይቶ ለከፈቱ ተመልካቾቻችን ትንሽ ጠቅለል ብለን እንደምናገር ከመሰነባበታችን በፊት እንግዲህ ዛሬ እያየን ያለ ነው ቅድም ሜንሽን አድርገነው ነበር ኢትዮጵያ ታምርት ላይ የተገናኘ ነው። ከኤልዳ ትሬዲንግ ጋር ተገናኝተን እንግዲህ ጥሩ የሆነ ፕሮሰስ ሂደት አልፎ ዛሬ እንግዲህ ስቱዲያችን ደግሞ በተለያዩ ፕሮዳክቶች መተናል ማለት ነው። እንግዲህ እነዚህ ቅድም እንዳነሳናቸው የተለያዩ ጥቅሞች አሉት። ከምንድን ነው የተሰራው? አበባ እንደውም ከኮተን ነው የተሰራው። ከዛ ደግሞ ያው እንደምታየው ነው ልስላሴ በጣም አለው። ከዛ ደግሞ ከዚህ በፊት እንደጠቀስ ነው ምንድነው ፊታችንን ማታ ናይት ሩቲን አለ፣ የተለያዩ ነገሮች አሉ። እነሱን ነገሮች ተቀብተን ስንተኛ አንዳንዴ የማቃጠል ስሜት አለ ፊታችን ላይ። ከዛ ብጉር ይወጣብናል ወይ አለርጂ አለ፣ የአፍንጫሽን ስርስር የሚያደርግ ጠዋት ስትነሺ ምናምን እነሱ ችግሮች አሉና ይሄኛው የማቃጠልም ለፊታችንም በጣም ምቹ የሆነ ከዛ በተጨማሪ ደግሞ እንዳልነው በተለያየ ከለር አማራጭ ደግሞ ልስላሴ በጣም አለ። ለመናገር ያው ቅድም እንዳልነው ኮምፎርታብል የሆነ ነገር እንፈልጋለን እና እነኚህ በጣም ኮምፎርታብል የሆኑ ከኮተን የተሰሩ ማቴሪያሎች ናቸው፣ ፕሮዳክቶች ናቸው ብለናል። እንግዲህ ቅድም እንዳልሽው አበባ ለፊታችንም ለቆዳችንም አሪፍ የሆነ ማቴሪያል ነው ማለት ነው። እንግዲህ ትራሽ ለማጠብ ራሱ ቶሎ ቶሎ የምንቀይረው እንዳልነው ቅድም በሳምንት 3 ቢያንስ ብንቀይር ወይ 2 ጊዜ ብንቀይር ተመራጭ ነው እና እነኚህ እንግዲህ በደንብ መታጠብ የሚችሉ ወለቅ አድርገሽ ቶሎ ማጠብ የምትችይው በማሽንም በእጃችንም ቀለሙ አይለቅም።
በጣም ወሳኝ ነገር ቀለሙ አይለቀቁ። ረጅም ጊዜ ስናጥበው ራሱ ቶሎ ነው የሚደርቅልን። ይሄ ቶሎ ይደርቃል አይደርቅም ብለን የምንቸገርበት አይደለም፣ ግን በዋነኝነት ቀለሙ ራሱ አለመልቀቁ በጣም አሪፍ ነው። ከዛ ለማሽንም እውነት ነው። ለምን ታጥቦ እንትን ካለ ስትወጪ በቃ ፌድ አድርጓል። ከዛ እንደፈለግሽው ከለርም አይሆንም፣ በጣም የቆየ ነው የሚመስለው ሳትጠቀሚበት። እና እነዚህ እንግዲህ ከለራቸው የማይለቅ በደንብ በማሽንም በእጅ መታጠብ የሚችሉ ከዛ ከፊታችን ጋር ደግሞ ተያይዞ ለሚመጡ ነገሮች በጣም ጥሩ የሆነ መፍትሄ ሊሆን የሚችል ነው። ኮምፎርታብል ነው። ይሄ ራሽ ሊፈጥርብን አለርጂ ሊፈጥርብን የማይችል ሙቀት የማይሰበስብ ስለሆነ ማለት ነው። ሰው እንግዲህ እነዚህን ትራስ ጨርቆች ከመርካቶ ቲቪ ማግኘት ትችላላችሁ ማለት ነው። ቀጣዩ የሚሆነው ደግሞ ይሄ ኮንፈርት ነው። ቅድም እንዳነሳ ነው ይሄ በጣም የሚያምር ትልቅ የሆነ ኮንፈርት ሜትር ከ20 ጀምሮ እስከ 80 ድረስ አለ ይሄ ማለት ነው። እንግዲህ እነኚህ ኮተን ናቸው። ልክ እንደ ቅድም አይነት ቴክስቸር ያለው ነው። በጣም ለስላሳ ናቸው። እውነት ለመናገር ከላይ ለብሰ ነው በደንብ መተኛት የምንችልበት እንደገና ውስጡ ፋይበር ማቴሪያል ስላለው ሙሉ ፊል የተደረገ ስለሆነ ቅድም እንደውም ማሽን ውስጥ ሲገባ ብለን ነበር ስብስብ አድርጎ ፋይበሮቹን አንድ ቦታ ስብስብ አድርጎ አንዱ ጋር ብቻ ስስ ሆኖ የሚቀር ነው። ይሄኛው ግን ሙሉ የተሞላ ፊል የተደረገ ስለሆነ እንደዚህ አይነት ችግር አያጋጥመንም። በማሽን ስናጥብ በተለይ ደግሞ ይቀደድብናል። በጣም ብዙ ጊዜ የምንቸገረው የመቀደድ አለ። ይሄኛው ግን ስፌቱ ቅድም አንስተን ነበረ በጣም በአሪፍ ሁኔታ እንዳይቀደድም እንዴትም እንዳይሆን ተደርጎ የተሰፋ ነው። ለማጠብም አንቸገርም። እና ደግሞ ቅድም እንዳልነው ከዚህኛው ጋር ተመሳሳይ ነው። በኮተን የተሰራው ፋይበር ተሞልቶበታል። ቀለሙ አይለቅም፣ ባለበት ነው የሚቆየው። አጥበን ከጨረስን በኋላ በነበረበት ነው። አንዳንድ አንድን ነገር ካጠብን በኋላ ልክ ከታጠበ ወይ ጨማተራል የሆነ ነገር ይፈጠራል። ይሄ ግን ባለበት የምናገኘው ነው። በትክክል እንዳልሽው ይሄ አሁን ማቴሪያሉ ባለበት ከታጠብን በኋላ ተመልሶ እንደዚህ መሆን የሚችል ነው ማለት ነው። አያቃጥልም። ያው መኝታ ቤታችን ውስጥ ስንተኛ ሙቀት ስለሚፈጠር ብዙ ጊዜ የመቃጠል አይነት ስሜት ይሰማናል። ያ እንዳይሆን እንግዲህ በጣም ጥሩ ተደርጎ የተሰራ ማቴሪያል ነው ማለት ነው። እነዚህንም እንግዲህ በሶስት አይነት የከለር አማራጭ ማግኘት ትችላላችሁ። ይሄ ከለር አለ፣ ግሬ ከለር አለ፣ ከዛ ደግሞ ነጭ ከለር አለ። እውነት ለመናገር እነዚህ ሶስት ከለሮች ስታስቢ ከየትኛው መኝታ ቤት ጋር ሊሄዱ የሚችሉ አይነት ናቸው እና በጣም ረጋ ያሉ ከለር አማራጮች አሉት ማለት ነው። ከሜትር ከ20 እስከ ሜትር ከ80 አለ ማለት ነው። ቀጣዩ የሚሆነው አንሶላ ነው። ቅድም ያወራ ነው እንደነበረው እነዚህ አንሶላዎች በጣም የሚያማምሩ ሰፋ ያሉ አንሶላዎች ናቸው። ለመናገር ትልቅ የሆነ አንሶላ ነው። እንግዲህ ትራሳችንን በምናለብስበት ጊዜ በደንብ ትራሱን ጥቅልል ሊያደርግልን የሚችል በዛ ላይ ማስገቢያ ራሱ አለው። ቅድም ይቺ ደግሞ ዩኒክ የሆነች ነገር እዚህ ጋር አላት ማለት ነው። በዚች ውስጥ ፍራሻችንን አስገብተን ታክ ማድረግ እንችላለን ማለት ነው። ከዛ ይሄም ኮተን የሆነ ማቴሪያል ነው። አያቃጥለንም። በደንብ ሪላክስ አድርገን እንድንተኛ ሊያደርግ የሚችል ማቴሪያል ነው። ይህንንም ከሜትር ከ20 እስከ ሜትር ከ80 ማግኘት ትችላላችሁ። ተመልካቾቻችን እንግዲህ ከእናንተ የሚጠበቀው የደወላችሁ ማዘዝ ብቻ ነው። እኛ ያላችሁበት ድረስ ይዘንላችሁ እንመጣለን። አንዳንዴ ደግሞ አበባ የስልክ መስመሮቻችን ይጨናነቃል። ያው ብዙ ሰው ስለሚደውል ስለምናስተናግድ ማለት ነው። እንደው ድንገት እንኳን የስልክ መስመሮቻችን ቢጨናነቁ በትዕግስት እንድጠብቁን አደራ እያልን እንግዲህ ጥሩ ቆይታ ነበር ያደረግነው። እውነት ለመናገር ብንተኛ ደስ ነበረ። በዚህ ግን ተመልካቾቻችን እነሱ እየደወሉ እያዘዙ እኛም ደግሞ ሌሎች ነገሮች እያደረገን እንጠብቃቸዋለን። እውነት ለመናገር በዚህ ብቻ አያበቃም። ቅድም እንዳልነው ኢትዮጵያ ታምርት ላይ የተገናኘ ነው። የተለያዩ አይነት ፕሮዳክቶችን ነው የሚያቀርቡት። በጣም ብዙ አዳዲስ የሆኑ በመኝታ ቤት ዙሪያ እንግዲህ በተመልካቾቻችን ጥያቄ መሰረት ብዙ አይነት ጥያቄዎችን ስናስተናግድ ነበረ። ከዛም ውስጥ እንግዲህ ለማሟላት ቅድም እንዳልነው የተለያዩ ፕሮዳክቶች እያመጣ ነው። ይሄ ብቻ አይደለም፣ ሌሎችም አሉ። እኛ እንግዲህ በሌሎች ደግሞ ፕሮግራሞች ተመልሰን እስከምንገናኝ ድረስ ተመልካቾቻችን እንግዲህ በሚቀጥለው ፕሮግራም ደግሞ ተመልሰን እና አበባ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።